ጤና ይስጥልኝ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ሁለተኛ ልጃችን ሰርፕራይዝ የሚደረግበት ቀን ነው። ምክንያቱም የተለያየ አክቲቪቲዎች ላይ አንደኛ በመውጣት እያንዳንዱን የቤተሰብ አባላትን በጣም በመታዘዝ አንደኛ በመሆን የሳምንቱ የወሩ አንደኛ ሰው በመባል ከቤተሰቡ ተመርጠዋልና በዚህ ሁኔታ እንግዲህ ይሄንን ልንሸልመው ግድ ብሎናል። ሰርፕራይዝ ልናደርገው ማለት ነው። ታላቅየው ስላለው ይሄ ሁለተኛ ለታናሽየው ሲገዛ ያለውን የውስጡን ደስታ ፊቱ ላይ ማየት ትችላላችሁ። ታላቅ ለታናሽ በሚደረግ ነገር እንዲህ መደሰት መልካም ነገር ነው። መልካም ስነ ምግባርም ነው። ታላቅየው ከታናሽየው የበለጠ ባህሪ ስላለው ከዚህ በፊት ብዙ አግኝተዋል። ታናሽየውም እንደዛው እና ይሄ አይፓድ በመገዛቱ ታላቅየው እጅግ በጣም ደስተኛ ሆኖ ለታናሽየው ደስታውን ሲገልጽ ይታያል። ሌላው ደግሞ ታናሽየው ከሱ የተማረው ነገር ስላለ የተደረገለትን ነገር ትንሽም ሆነ ትልቅ እያንዳንዱን ነገር አመስግኖ አባቱን አቅፎ ሀግ ሰጥቶ እናቱንም እንደዛው ጉልበት ስሞ የመቀበል ባህሪው ከፍተኛ ነው። ይህንን የምናደርገው ምናልባት ልጆች ዛሬ ላይ በምናሳያቸው መልካም ነገር የነገ ህይወታቸው ይወስናልና አንድ አባት ደግሞ 100 መምህራን ከሚያስተምሩት ትምህርት በላይ ለልጆቹ ትምህርት እንደሚሰጥ እሙን ነው። እያንዳንዳችን በየቤታችን እችን ትንሿን ነገር በማድረግ ልጆቻችንን ውስጣቸው ያለውን ደስታ ውስጣቸው ያለውን ትክክለኛ የሰውኛ ባህሪ እንወቅ። መልካም ቀን።